አና ደሞዝሽን ውሰጂ። አለቃ 2 ቀን እኮ ይቀረኛል። ከነገ ወዲያ አይደል እንዴ? ደርሷል እንኪ። አለቃ ያስፈልገኝ ነበር። በጣም አመሰግናለሁ። አትቆጥሪውም እንዴ? ችግር የለውም አለቃ፣ አንተ ከቆጠርከው ልክ ነው። ያው ያበደች ነው። የሁለቱንም ወር ነው የምፈልገው ብላለች። ይሄኛውን እንስጣትና የሁለተኛውን ወር እንለምናታለን። ብሩን ግን ቆጥረሻል? ትርፍ ብር አለው እኮ። የምርሽ ነው? አለቃ ተሳስቶ ነው የሚሆነው። አሪፍ ነው። እንኳንም ተሳሳተ። ፈጣሪ ያለንበትን ችግር አይቶ ነው። ያምሻል እንዴ? እና ችግራችንን በሰው ገንዘብ ነው የምንፈታው? አለቃ ብር ስትቆጥር እኮ ተሳስተሃል። ትርፍ ብርን የሰጠኸኝ። በእርግጥ ተሳስቼ አይደለም አውቄ ነው። እንደተቸገርሽ በስልክ ስታወሪ ሰምቼ ነበር እና ብሩን ይዘሽ ብትቀሪ በዛው ላባረርሽ ነበር። በችግርሽ ጊዜ ከታመንሽ በሌላው ጊዜ ትታመኛለሽ። ከዚህ በኋላ የጽዳት ሰራተኛ አይደለሽም። ንብረት ክፍል አድርጌሻለሁ እና ደሞዝሽ ከዚህ በኋላ በ5 እጥፍ አድርጓል። ይሄው ብሩ አለቃ። ያዡ። ለታማኝነትሽ ሽልማት ይሆንሽ። በጣም ነው የማመሰግነው። አመሰግናለሁ።